በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን ወጣቶች የቤተ ክርስቲያን ልጆች እንደምን ሰነበታችሁ? ዛሬ እጅግ በጣም አስፈላጊ በሆነና በሁላችንም የዕለት ተዕለት ሕይወት ውስጥ ትልቅ ተጽዕኖ ባለው ጉዳይ ላይ ለመነጋገር ተገኝተናል። እርሱም ጓደኝነት ነው። ዛሬ በምንኖርባት ዓለም ዙሪያችን በብዙ ሰዎች ተከበናል። በማህበራዊ ሚዲያ በሺዎች የሚቆጠሩ ጓደኞች አሉን። በስራ ቦታ፣ በትምህርት ቤት፣ በሰፈር ሁልጊዜ ከሰዎች ጋር ነን። ነገር ግን አንድ ጥያቄ ልጠይቃችሁ፣ በእውነት ወዳጅ አለን? ብዙዎቻችን በጓደኝነት ስም ተጎድተናል። ምስጢራችን ተዘርግፏል። በታመንበት ቦታ ተከድተናል። አብረውን ይበሉና ይጠጡ የነበሩ ሰዎች በፈተና ቀን ጥለውን ርቀዋል። በዚህም ምክንያት ብዙ ወጣቶች ሰው ማመንን ትተው ለብቻቸው ለመሆን መርጠዋል። በትውልዱም ላይ የተስፋ መቁረጥ ደመና ጥላውን አጥልቷል። ይሁን እንጂ ጓደኝነት እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ነው። ታዲያ ችግሩ ያለው ከጓደኝነት ሳይሆን እኛ ጓደኛን የምንመርጥበት ጥበብ ስለጎደለን ነው። ዛሬ የምንመርጠው ጓደኛ ነገ ወደ መንግሥተ ሰማያት ሊመራን ወይም ወደ ጥፋት ሊወስደን ይችላል። ስለዚህ ዛሬ ሰብአዊ ፍልስፍናን ትተን ለሺህ ዓመታት ሳይለወጥ የኖረውንና የትውልድን ሕይወት የቀረጸውን የአባቶቻችንን መጽሐፍ እንጠይቃለን። በብሉይ ኪዳን መጽሐፍት ውስጥ ስለ ጓደኝነት ጥልቅ ትንታኔ የሚሰጠው መጽሐፈ ሲራክ በዚህ ጉዳይ ላይ ምን ይለናል? እውነተኛ ወዳጅን የምንለይበትና ራሳችንንም መልካም ወዳጅ የምናደርግበትን ወርቃማ መመሪያዎች አብረን እንመልከት። መጽሐፈ ሲራክ ምዕራፍ 6 ከቁጥር 5 እስከ 17 እውነተኛና እውነተኛ ያልሆነ ጓደኝነት። ልዝብ አንደበት ወንድማማችነትን ያበዛል፣ ልዝብ አፍን ወዳጅን ያበዛል። ብዙ ሰዎች ወዳጆች ይሁኑህ፣ ነገር ግን ከብዙዎቹ አንዱ ምክርህን የምትገልጥለት ይሁን። ወዳጅ ብታበጅ በችግር ወራት ወዳጅ አብጅ፣ ፈጥነህም እምነት አትጣልበት። ለጥቂት ቀን የሚሆን ወረተኛ ወዳጅ አለና በመከራም ጊዜ ካንተ ጋር አይታገስም። ጠላት የሚሆንና የሚሰድብህ ሰውር የሰራውን ኃጢአትንም የሚገልጥብህ ወዳጅ አለ። እርሱ ስለ ማዕድህም የሚወድህ ወዳጅ አለ። እርሱም ካንተ ጋር አይኖርም። በተቸገርህም ጊዜ ይለይሃል። ባለጸጋ በሆነ ጊዜ እንዳንተ ይሆናል፣ ቤተሰብንም ይገዛል። ብትቸገር ግን እርሱ ባላጋራ ይሆናል፣ እንዳታየውም ይሰወርሃል። ከጠላቶችህ ራቅ፣ ወዳጆችንም ተጠባበቃቸው። የታመነ ወዳጅ እንደ ጸና አላባሽ እግር ጋሻ ነው። እርሱን ያገኘ ሰው ድል ባገኘ። ለታመነ ወዳጅ ለውጥ የለውም፣ ለደግነቱም ሚዛን የለውም። የታመነ ወዳጅ የሕይወት መድኃኒት ነው። እግዚአብሔርን የሚፈሩ ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል፣ ባልንጀራው እንደርሱ ይሆናልና። ክቡራትና ክቡራን ስለ ጓደኝነት ከአባቶቻችን መጽሐፍ የተማርነው ቁም ነገር ዛሬ ላለንበት ሕይወት ትልቅ ብርሃን እንደሚሆን ተስፋ አድርጋለሁ። መጽሐፈ ሲራክ እንዳስተማረን እግዚአብሔርን የሚፈሩ ሰዎች እውነተኛ ወዳጅን ያገኛሉ። ስለዚህ መጀመሪያ እኛ ከፈጣሪያችን ጋር እንታረቅ። እርሱ ደግሞ በመከራ ቀን የማይለዩንን ወደ መንፈሳዊ ሕይወት የሚያሳድጉንን እውነተኛ ወዳጆች በዙሪያችን ያቆማል። እንግዲህ ይህንን ትምህርት ለራሳችሁ ብቻ አታስቀሩት። በጓደኝነት ለቆሰሉ እውነተኛ ወዳጅ ለናፈቃቸው ጓደኞቻችሁ ይህንን ቪዲዮ ሼር አድርጉላቸው። እናንተስ በዚህ ትምህርት ላይ ያላችሁ አስተያየት ምንድነው? ወይም በሚቀጥለው ቪዲዮ ከመጽሐፍ ተመዞ እንዲቀርብላችሁ የምትፈልጉት ርዕሰ ጉዳይ ካለ በኮሜንት መስጫው ላይ ጻፉልኝ። ይህ ምክረ አበው የተሰኘው አዲስ ቻናላችን ለወጣቱ ትውልድ ከመጽሐፍ የተቀዳ መንፈሳዊ መመሪያ የሚቀርብበት ነው።
ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። በሚቀጥለው ቆይታችን በሌላ አብነት የሚሆን ርዕስ ላይ እስከምንገናኝ ድረስ የአባቶቻችን በረከትና ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።